እኮ። ስለዚህ ብዙዎች አዘጋጅተዋል። እሱም ደግሞ ታሪክ ነው አየው፣ ታሪክ ነው የተዘጋጀው፣ ወንጌል አላዘጋጀም። ቀጥለን ምን አለ መጀመሪያ በአይን ያዩት አለ። እሱ በአይኑ አላየም፣ እያየህ ነው ሉቃስ። አዎ በአይን ያዩት እንዳስተላለፉልን ይላል። ኦኬ ሉቃስ የእንትና ጳውሎስ ነው መሰለኝ የመለመለው እኮ የታ ማስረጃ አስተንኮንኝ። አሁን እኛ እየጠየቅን ያለ ነው ማስረጃ፣ ቼን ኦፍ ናሬሽን ማን ከማን ነው፣ የመጽሐፍ ለማን ነው የተላለፈው፣ አራተኛው ክፍለ ዘመን ላይ ሲገኝ የተጻፈው እዛ አካባቢ ላይ ተብሎ ነው የሚታወቀው። እና ማን ነው ይህንን መጽሐፍ የጻፈው ነው ጥያቄያችን። ማን ነው፣ ማን ለማን ነው ያስተላለፈው? ይኸውልህ እኔ እንጃ አሁን ቼን ኦፍ ናሬሽኑን አላጠናውም። በእርግጥ ግን አሁን ለምሳሌ የዮሐንስ ደቀ መዝሙር ፖሊካርፕ ምናምን የጻፏቸው ኮሜንታሪዎች ምናምን አሉ አይደል? ማን ለማን ነው ነው? ፖሊካርፕ ራሱ የዮሐንስ ደቀ መዝሙር ናቸው። ስለዚህ አሁን ለምሳሌ እነኛ ስክሮሎች እንዳሉ ያውቃሉ ማለት ነው። ሆነ መኖራቸው ማወቅ አይደለም ብሮ፣ ማን ለማን ያስተማረው? የለም እኮ ነው። ስለዚህ አሁን ይህንን ይህናና አምላክ ለመሆኑ የፋይናሊ ማስረጃ ኢምሮ ካለ በኋላ ዝጋው ቤቱ አምላክም አለመሆኑ አንተንም እርዳኸዋል መሰለኝ። እሹ ልቃሱን ትቼዋለሁ። ሪቨሌሽን ቻፕተር ዋለ አልፋና ኦሜጋ የሚለው አለ። ዮሐንስ ራሱ ክርስቶስ ራእዩ ላይ እኔ አልፋና ኦሜጋ ይላል ይላል ክርስቶስ ይላል ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል የሚለው ማን ነው? ክርስቶስ። ማስረጃ አስተኛ እሱ ይላል። አንድ 8 ላይ ራእይ 1:8ማ ይላል አለ ያለና የነበረ የሚመጣ ሁሉ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አሁን ይላል የሚለውን እንፈልግ ነው ጥያቄው፣ ማን ነው? ስለዚህ ቁጥር 4 ላይ ለስ መጀመሪያ እስኪ ቁጥር 4 ላይ እሺ፣ ቁጥር 4 ላይ ዮሐንስ በእስያ ላሉት ለ7 ቤተክርስቲያናት እና ካለውና ከነበረው ከሚመጣውም በዙፋኑ ፊት አንድ ይቅርታ። አሁን መጀመሪያ እዚህ ጋር አምላክ ከ3 አካላት ማን ነው? ይቅርታ ይሄ ማን ነው የሚባለው? ዮሐንስ ከ3 አካላት ጸጋና ሰላም እንዲያቀርብ ነው። አንደኛ ካለውና ከነበረው ከሚመጣው አለ ፍሮም ብሎ ያስቀምጠው። ሁለተኛው ደግሞ በዙፋኑም ፊት ካሉት ከ7ቱ መናፍስት ይላል። እዚያውን 7ቱ መናፍስት ዙፋኑ ፊት ያሉት የዚህ ያለውና የነበረው ዙፋን ፊት ናቸው አይደለ? በጣም ጥሩ። አሁን ዙፋኑ ላይ ያለው ማን ነው ነው ጥያቄው? አብ ነው። አብ እና መንፈስ። በጣም ጥሩ፣ አብ ነው። ስለዚህ ምን አለ? ካለውና ከነበረው ከሚመጣው የተባለው አብ ነው ማለት ነው። አየው ይላል እያለ የሚነግረን ራሱ ስለ አብ ነው የሚያወራው። አሁን ቀጥል። ስለዚህ አሁን የመጀመሪያውን ታይትል አገኘ፣ ሁለተኛውን ታይትል ደግሞ ፈልግ። ሁለተኛው ታይትል ምንድን ነው? ካለውና ከነበረው ከሚመጣው ሁሉን የሚገዛ ጌታ አምላክ ይላል። እሺ ራዕይ ዮሐንስ ምዕራፍ 21 ቁጥር 22 ላይ ሄድ። ኖ እዚህ ጋር አልጨረስኩም። እሺ ለምሳሌ 17 ላይ ሄድ። አንዱ እኮ አሁን ለምሳሌ በስላሴ ውስጥ የእኛ ትምህርት 17 ላይ ምንድን ነው? እዛ ጋር ምን አገናኘው? እሱ እኮ ስለኢየሱስ ጊዜ ይላል። ፊተኛውና ኋለኛው እሱ እንደሚባል ካይሆስካቶስ ማን ነው? ምን ይላል? ሆ ፕሮቶስ ካይሆስካቶስ የሚል ቃል አለ እዛ ላይ። ምንድን ነው? እኔ ፊተኛውና መጀመሪያው። እስቲ ቁጥር 18 አንብበው። እዛ ጋር ደግሞ ከምን አንጻር እንደሚል እኔ ሞቼም ነበርኩ አይልም? ሞቼም ነበር። ይሄ እኮ ይኸውልህ ኢንዲኬሽን ክርስቶስ ኢንዲኬሽን ኢየሱስ ክርስቶስ ፊተኛና ኋለኛ የሚለው ከምን አንጻር ነው ብለን ስንል ከሞት ከመነሳት አንጻር ነው። ተግባባን? ይሄ የእግዚአብሔር ታይትል ነው። ባይዘው ፊተኛውና ኋለኛ የእግዚአብሔር ታይትል ነው። እግዚአብሔር ታይትል ምክንያቱም ለኢየሱስ ፊተኛና መጨረሻ መባል ይቻላል። አንድ ኢኪቪኬሽን ፋላሲ ነው አሁን የሰራው። ኢኪቪኬሽን ፋላሲ ይባላል። ኦኬ ፎልስ ኢኪቪኬሽን ፋላሲ ነው የሰራው። ምንም አይነት የማይገናኝ ሁለት ተመሳሳይ ነገሮች ስለዋሉ አሁን ልስጥ። አይ አንተ ነህ እንጂ ለምሳሌ
እሺ ከፍጥረት ፊተኛውና ኃይለኛው ፊተኛውና መጨረሻው ሕያውም እኔ ነኝ ማለት የሚችል ሰው አለ? ከፍጥረት አዋ ሞቼም ነበርኩ ካለ በኋላማ እግዚአብሔር ሕያው ሞቼም ነበር ካላለ ሌተር እሱ ለኢንዲኬሽን አላለ። ሞቼም ነበር እሱ ሌተር ነው ያለው፣ ቆይቶ ነው ያለው እኮ ስለ እሱ ነው የሚናገረው ብሮ። አሁን እዚህ ጋር እየተናገረ ያለ ማለት እግዚአብሔር ሲናገር ትንቢተ ኢሳያስ ምዕራፍ 44 አንተ የምጠቅሰው ቁጥር 6 ላይ እኔ ፊተኛና ኋለኛ ነኝ ከእኔ በቀር አምላክ የለም ይላል። ይህንን ታይትል ለምን አልጠቀሰው? ከእኔ በቀር አምላክ የለም የሚለውን ለምን አልጠቀሰም? ኢየሱስ ምን አይነት አርጊመንት ነው ይሄ? ቀጥታ መጻፍ አለበት። እኔ ዛ ያለው የለም። አሁን ይሄኛው ነው ብለህ እንዳትከራከረኝ እሺ። ይሄኛው ነው ምክንያቱም ሴንቴንስ አልጨር አንደኛ፣ ሁለተኛ ደግሞ በጣም ሆነስት ነው። ለምሳሌ ኤጎኤሚ ማለትም ማለት ነው። እኔ አረብ እንትን አልችልም። ምንድን ነው ኢብራይስጥ አልችልም። ግሪክ ነው። እሺ ኤጎኤሚ ማለት እኔ ነኝ ማለት ነው። ኦኬ ጋድስ ታይትል ነው። በጣም ጥሩ። ይህንን ጥቅስ ደግሞ ይህንኑ ቃል የአይነ ስውሩ ዮሐንስ 9:9 ላይ ኤጎኤሚ ብሎ ተናግሯል። ስለዚህ ኢየሱስ ሰውየው ኢየሱስንም ነው አምላክም ነው። ኮንቴክስት ነው አለኝ። ዱድ ከማን ለእኔ ሲሆን አይሰራም ያለበት መንገድ እኮ ነው። ለእኔ ሲሆን አይሰራም። ኢብራሂም አሁን እኔ ነኝ ስላልኩኝ አምላክ ሆናለሁ? አምላክ አትሆንም። በቃ ለዛ እኮ ነው ኮንቴክስት ነው። ኢየሱስ ሰው ስለሆነ ኮንቴክስት ማየት አለብን ብሮ። ምንድን ነው ያለው ግን? ኮንቴክስት ነው። እኔ ፊተኛ ኋለኛ ነኝ አለ። እኔ ነኝ አሁን ለምሳሌ በቃ እሱን ጨረስን። አስወራኝ ከአብርሃም በፊት እኔ ነኝ። እኔ ራእይ ላይ ነው ያለሁት። ቆይ እሱ ላይ እንመጣለን አንዴ። እኔ ለራእይ ኢኩዌሽን ፋላሲ ላስረዳህ ነው የመጣሁት። እሺ የነገስታት ንጉስ መባል ይችላል አንድ ሰው? ቶማስ ይቻላል። ማን ነው የነገስታት ንጉስ? አሁን ለምሳሌ የሮም ሆኖ አብዛኛው ብዙ ንጉስታት በስሩ ካሉ የነገስታት ንጉስ ሊባል ይችላል። ይህ የማን ታይትል ነው ግን? የእግዚአብሔር ነው። ለእግዚአብሔርም ይሆናል። ስለዚህ እግዚአብሔር ነው ማለት ነው። አይደለም ኪንግ ኦፍ ኪንግስ ከተባለ አሁን ለምሳሌ ይህ ነው ዘ ሴንስ ታውቀዋለህ? ሴንሱን አመሰግናለሁ ቶማስ። በቃ አመሰግናለሁ። ለምን ነው የማዋሸው? አንተ ራስህ ማይሆን ነገር ነው ኢኩቪለንስ እየሰራ ያለው። ሁለት ነገር ሰጠሁት። ልብ አድርጎ መጀመሪያ ኤጎኤሚ የሚል ስሰጠው አይ ኮንቴክስት መታየት አለበት አለኝ። እሺ ይሄኛውንም ደግሞ ታይትሉ የማን ነው? አሁን ጥያቄ ሶስቱም ታይትሎች የሰጠ የማን ናቸው? አንድ ይቅርታ፣ ሶስቱንም ታይትሎች ሰዎች ተጠቅሟቸዋል ወይስ አልጠቀሟቸውም? አያምን አልተጠቀሙትም። አልፋ መጨረሻውና መጀመሪያ አያምን አልጠቀሙትም። አንተ አልተጠቀሙትም። ኪንግ ኦፍ ኪንግስ ዮሐንስ 9:9 አልጠቀመው። አያምን እኮ በክርስቶስ በተጠቀመበት ወይም እግዚአብሔር በተጠቀመበት ሴንስ ማንም አረ ቆይ አይደለም ተጠቅሞታል ወይስ ታይትሉን አልጠቀመው? ታይትሉን የተጠቀመው ሰው የለም። አያምን ተጠቅሞት የሚያውቅ ሰው የለም ማለት እኔ ነኝ። አሁን ለምሳሌ ትምህርት ቤት አረ ቆይ ላሳይ። አረ ቆይ ወሬ ያስፈልግም። ስንት ላይ ነው? ቆይ አንዴ እንየው። ምን ሆነ ነው? እሺ 8:58 ምንድን ነው ቻፕተር ላሳይ እኮ ነው። የእሱማ ዮሐንስ 9:9 ነው የተጠቀመውን ቃል ነው ማሳየ። 9:9 የት አለ? ምን ላይ ነው ያደረኩት? ኦኬ እንትን ላይ ነው ያደረኩት። በጣም ሲለ አርጊመንት ነው ይዘህ የመጣው አንተን። እንደዚህ አይነት አርጊመንት እንዳመጣ የምታደርገኝ የአንተ አርጊመንት ለእኔ ማለት ነው። የአንተ አርጊመንት ለእኔ ልክ እንደሱ ነው። እሺ እኔ የምር ማለት ነው የሶስተኛ ክፍል እያወራ ነው የመሰለኝ። እኔ ደግሞ አንተ ትምህርት ቤት ሁሉ ያልገባ እየመሰልከኝ ነው። ትምህርት ቤት እሱ ወላሂ ነው አጸፋ ነው። እኔ አረ ወላሂ ነው ላችሁ ልብ አድርጉ። አረ እኮ አዳምጥ። ኢየሱስ ዮሐንስ ምን አለ? ዮሐንስ ወንጌል ምዕራፍ 9 ላይ እኔ ነኝ አለ። እኔ ነኝ ለሚለው ቃል ምንድን ነው የገባው? የግሪኩ ቃል
ኢጎይሚን ብለኛል ቅድም። ኢጎይሚ ይሄ ታይትል የአምላክ ታይትል ነው ወይስ አይደለም? ኢጎይሚ የሚለው ኢጎይሚ በራሱ ታይትል አይደለም። ይኸውልህ ልንገርህ ነው አይደለም ነው ታይትል ነው። ቀላል ታይትል ነው። ላሳየ አሁን አንተ እኔ ነኝ ቀላል ታይትል መሰለ ጓንዴ ላሳየ እኮ ነው እንዴት እንደሆነ። ኤጎየሚ የሚለው አምላክ ሲጠቀምበት የነበረ ይኸውልህ፣ ኤጎየሚ አንድ፣ አኒሁ ሁለት፣ ሌላ ደግሞ ይሄ አሸር፣ ይሄ ሌሎች እንደዚህ አይነት የመሳሰሉ ቃላቶችን አምላክ ይጠቀማቸዋል። ይሄ አሸር፣ ይሄ እኮ አያም ማለት እኮ ነው። እኔ ነኝ ማለት አይደለም። እኔ ነኝ ማለት ነው። እኔ ነኝ ማለት ነው። እዚህ አሁን እኔ ነኝንም ይጠቀማል፣ እኔ ነኝንም ይጠቀማል። ግን አሁን እኔ ነኝ ብሎ ሲል አንድ ጊዜ አንድ አካል ከምን አንጻር ነው? ፕሪዲኬት የሚባል ነገር አለ። ፕሪዲኬት ታውቃለህ? ምን ነበረ? አላውቅም። አዎ፣ ስለዛ ነገር ኤክስፕሌን የሚያደርግልን የሆነ ፕሪዲኬት። ለምሳሌ አሁን እዛኛው ላይ ኤጎኤሚ ካለ በኋላ ሆኦን የሚባል ነገር አለ። ኤጎኤሚ ሆኦን እኔ ነኝ ካለ ከአምላክ ውጭ የተጠቅሞትም አናይም ባይብል ላይ አንድም ቦታ ማለት ነው። አንድም ቦታ የት እናገኘዋለን? ይህንን ኤክሶደስ 3:14 ላይ እናገኘዋለን። ኤክሶደስ 3:14 ላይ እኔ ነኝ ወይ ደግሞ ይሄ አሸር ይሄ ብሎ ያስቀምጣል። ከዛ ውጭ በተረፈ ግን ማለት ነው ሰዎች ፍጡራን ይህን ነገር ሲጠቀሙ አታይም። ለምንድን ነው? እኔ ነኝ ሲል እኔ ነኝ የሚለው እኔነቱን ያሳያል፣ ፕሬዲኬት አለው። እዚህኛው ላይ ግን ኤጎኤሚ እኔ ነኝ ነው የሚለው። ማን እሱ ማን ነው? አሁን እኔ ነኝ ለሚለው ሁሉ ጊዜ ምን ይፈልጋል? ፕሬዲኬት ይፈልጋል። ኮንቴክስቱዋል የሚያኖር ሰው ማለት እኮ ነው። ይሄ እኮ እኔ ነኝ የሚለው እና እኔ ነኝ የሚለው አይገናኝም። አንድ አይደለም ብራዘር፣ አትደባልቅብኛ። ኖ ኦልሞስት ሲሚላር ሚኒንግ ነው ያለው። በቃ ሲሚላር ሚኒንግ ካለው እንትና ይህንን ታይትል ተጠቅሞታል አልጠቀመው? አይነ ስውሩ ሰውዬ እንዴ እሱ ይኸውልህ ስትታይ እንደ ታይትል ነው የተጠቀመው። እዚህ ጋር እንደ ታይትል ነው የተጠቀመው። እኔ ነኝ አላ። አሁን የአንተ ያመጣውን ታይትል ነው ማለት እኮ አይደለም። አንተ ያመጣውን በጥያቄና መልስ ውስጥ እኮ ነው። በጥያቄና መልስ ውስጥ እኮ ነው እኔ ነኝ ያለው። ኢየሱስም እኔ ነኝ ያለው በጥያቄና መልስ ነው። ላሳየ አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ ነው። ይደሻ አንዴ 8:50 ይህንንም እስቲ ላሳየ እስቲ ላሳየ። እሺ እውነት እላችኋለሁ ቃሌን የሚጠብቅ ቢኖር የዘላለም ሞትን አያይም ማለት። ስለ የትኛው ሞት ነው የሚለው ኢየሱስ እዚህ ጋር? አሁን እሺ ልብ አድርግ። ተረድተውታል አልተረዱትም ትነግረኛለህ። አይሁድ ግን ጋኔል እንዳለብህ አሁን አወቅን። አብርሃም እንኳን ሞተ፣ ነቢያትም። አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ሚስ አንደርስታንድ አድርገውታል። አንድ እሺ ያዝልኝ። እሺ አንድ ሁለተኛው ራስን ማንን ታደርጋለህ አሉት። በቃ አሁን መለሰ ተራ አይደለም። ምን ሆነ ነው? ስለ ስደቱ ቀኑ ያቺ ናት እኮ የክርስቶስ መሲህ ሆኖ የሚላክበትን ቀን ነው። የሚላክበትን ቀን ኖ አይደለም። ኖ ስቅለቱ ነው ቀኑ። ኖ ምክንያቱም ኢየሱስ አይሰቀልም። ራሱ በትንቢት ኢየሱስ እንደማይሰቀል ነው ያለው። ይስሐቅ ሊገለው ሲል ይስሐቅ ሊሰዋለት ሲል አያትሰዋ ብሎ እንትኗን